عبر جيبوتي، يعني هي لديها منفذ بحري. ما أريكم إلا ما أرى أنا ما إلاتشو بجيبوتي بكل كالونا بستكر بليلا بكل أي جباتشو ميالا أنت مانه Who are you to tell me do this or don't do this? إهنن أدرج وإهنن أتدرج لمالت لمنجر لني أنت منه إهنو تياك إمجمرة تياك إثيوبيا للوصول للمنافذ البحرية توجد. سلازي ليلاو سوماليوش من دنو جبسوش كم ياسوروت عندوري إثيوبيا ወይም ማንም ሀገር ከሌላ ሀገር ጋር ስምምነት ቢኖራት እንደ ጅቡቲ ለምሳሌ የንግድ እንጂ የጦር ቤዝ ማምጣት አትችልም ይላል። ይሄ አሁን የግብጽ ሌላው ውሸት ነው። ሰውየውም እንደዛ ነው የሚለው። ስለዚህ ይላል የዓለም አቀፍ ሕግ በሚፈቅደው መሰረት የንግድ መስመር አላችሁ አይደለም ወይ ይላል። ግን ማን ነው የባህር ኃይልስ ከዛ ሀገር ጋር ከተስማማን ወይም የዓለም አቀፍ ሀገራቱን አስማምተን ወይም ደግሞ እነሱ እንዲረዱን አድርገን የጦር ቤዝስ ማምጣት ማን ነው የሚከለክለን? ይሄ ነው ጥያቄ። ለምሳሌ እንግሊዞች ሶማሌላንድ ላይ የጣሩ ነበረ። እንደውም በአንድ ወቅት ነበራቸው የጦር ቤዝ። ስለዚህ ይቻላል ማለት ማንም የከለከላቸው የለም። ላ ግብጽ ወላ በጢኽ ወላ ሁም يحزنون ማናቸውም የግብጽም ሆነ ምናምን አፋቸውን ሊከፍቱ አልቻሉ። የአሜሪካ የጦር ቤዝ አለ። የአውሮፓ ሀገራት ብዙዎቹ የጦር ቤዝ አላቸው ጅቡቲ ላይ። ቱርኪያ ሶማሌ ላይ መታ የጦር ቤዝ ማድረግ ከቻለች ስለዚህ ኢትዮጵያን ማን ነው የሚከለክላት?